ሀይ ጓደኞቼ እንዴት ናችሁ? ሰላማችሁ ብዝት ይበል። እንዴት ሰንበታችኋል? ሰሞኑን አልተገናኘንም መሰለኝ። ሳምንት እንዴት አለፈ? አሸወይና ሁሉ እኔ ጋ ሁሉ አሸወይና። እንዴት ናችሁ? እስቲ ዛሬ ደግሞ በአሜሪካ አንድ ትልቅ ሞል ወይም አለ የሚባለው ሞል ላስጎብኛችሁ። ትንሽ እንደምታዩት ይሄ ሞል በጣም ትልቅ ነው። በጣም ጽድት ያለ እንዴት እንደሚያምር በጣም ነው የሚገርመኝ ነው። አንድ የሚያምር የመኖሪያ አካባቢ ያለ እንዴት እንደሚያምር ሰዎቹ ያቸው በጣም የሚዝናኑት ይዝናና ላይ ገልጸው ይበላሉ፣ ይጠጣሉ እንደ ጉድ እና በሞል ውስጥ የማታገኙት ነገር የለም። ጽድት ያለ አልባሳቶች አሉ። በጣም የሚገርሙ ብራንዶች እዛ ሞል ውስጥ ተቀጥረው የሚሰሩ ኢትዮጵያውያን በጣም ብዙ ኢትዮጵያውያን አሉ እና በጣም ገርሞኛል። በጣም ብዙ ይሄ የምታዩት ክሪስማስ እንግዲህ የሚቀጥለው ሳምንት አካባቢ ክሪስማሳቸው ነው። በጣም ነው እያከበሩ ያሉት። በጣም ነው የሚያምረው ድባቡ እንዴት እንደሚያምር። ዛሬ ደግሞ ትናንትናና ዛሬ አየሩ በጣም ነው የሚያምረው። በጣም ቆንጆ አየር ነው ያለው። ሰሞኑን ትንሽ ስኖ ነገር ነበረ፣ ቅዝቃዜ ነበረ። ትናንትናና ዛሬ ግን በጣም የተለየ አየር፣ በጣም ቆንጆ አየር ነው ያለው። ይሄ እንግዲህ ስታርባክስ ካፌ ነች። እቺ እንግዲህ የሚያምሩ መሆን ነው ያለው። በሚገርማችሁ ሁኔታ ግን አንድ ነገር ሳላሳያችሁ አንደኛው ፍሎር ላይ ከላይ መኪና አለች። በጣም ብራንድ የሆነች መኪና ከላይ ታች ግራውንድ ሆኜ ነው ቪዲዮ መቀርጸው ያሉት እና እሷ መኪና ባለፈውም ከአንድ ጓደኛ ጋር መተን እንዴት እንደገባች በጣም እየተነጋገርን ነበረና እንደ ኤግዚቢሽን አዲስ ብራንድ ነች ለማስተዋወቅ ነው። እሱን እንግዲህ እንዴት እዛ ላይ እንደበቀለች አብረን እናየዋለን። እናንተ ግን እንዴት ናችሁ? ሁሉ ሰላም ነው? አንድ ጓደኛዬ ቲክቶክ ላይ ፊትህን አሳየን ብሎ ሜሴጅ ላከልኝና ፊቴ እንግዲህ ትንሽ እስከ ማስተካከለው ድረስ ለእናንተ ወይም ደግሞ ለጓደኞቼ የሚሆን ፊት አይደለም ያለው። እስከ ማስተካከለው ታገሱኝና ሳስተካክለው ደግሞ ወደ እናንተ እንደሚሆነው እናደርጋለን። ተረፈ ሳምንታችሁ፣ መጪው ጊዜያችሁ የተባረከ ይሁን። መልካም ጊዜ እመኝላችኋለሁ። በሚቀጥለው ቪዲዮ ደግሞ አንዳንድ ነገሮችን ያሳያችኋለሁ። ቀናችሁ፣ ምሽታችሁ፣ ጊዜያችሁ ሁሉ የተባረከና የተቀደሰ ይሁን። ቻው፣ መልካም ጊዜ